ሰላም ጤና ስጥልኝ ውድ የቻናላችን ቤተሰቦች እንዴት አላችሁ? ሰላማችሁ ብዝት ይበል። ውድ ቤተሰቦቼ እንዴት ናችሁ? ስራ እንዴት ነው? አለሁላችሁ። እኔ ደህና ነኝ። እንግዲህ ኢትዮጵያ ገብቻለሁ። የምታውቁት ነገር ነው። ትንሽ ስለ ካርጎ ላወራችሁ መጥቻለሁ። እንግዲህ ካርጎ ነግሬያችኋለሁኝ። ካርጎ እንደማረግ እቃ እንደበዛብኝ የምታውቁት ነገር ነው። ሁላችሁም ማለት ነው የቻናሌ ቤተሰቦች ሁላችሁም ነግሬያችኋለሁ። ካርጎ አርግ ያለው 15 ቀን ሲቀረኝ ነው መቶ ይወሰደልኝ። በኪሎ 3 ነው የከፈልኩት። ለቻርጅ የሚባል ደግሞ $100 ነው የተከፈለው። ኪሎ ብዛት እንግዲህ 179 ኪሎ ነው የሆነልኝ። ያው አረኩኝ ምክንያቱም ብዙ አመት ነው የቆየሁትና ቃይ በስቷል። ከዚህ በፊትም ካርጎ አርጌ አውቃለሁ ከአንዴም 2-3 ጊዜ። ግን ይሄ መጨረሻ ያው የማልመለስበት ስለሆነ ወደ ስደት አንዴ ነው ጠቅልዬ አደረኩኝ። ሳምንት ሳይሆነው ነው እንግዲህ ሳምንት ሲቀረው እኔ የሚሄጃይ ሳምንት ሲቀረው ነው ካርጎ የደረሰው። ልክ እኔ የሄድኩለት ኢትዮጵያ ከኤርፖርት ወደ እንትን የገባሁት ወደ ጉምሩክ ያለው ነገር እንግዲህ ድካሙ እንግዲህ ያስባችሁታል። ሳምንት ምናምን እንቅልፍ አልተኛሁም። በጣም ደክሞኛል። ስጨናነቅ ነበረ። ምንድነው እዛ ካርጎ ቦታ ምን ያስከፍሉኝ ይሆን ወይ እያልኩኝ ብዙ ነገር ሲጨናነቅ ነበረ። በሰላም ደርሶ ይሆን ወይ ብዙ ነገር ያሳስባችኋል። እንግዲህ ወደ ሀገራችሁ ልገቡ ስትሉ ስጨናነቅ ነበር። እንቅልፍ አልተኛሁም። ጠዋት 7 ተኩል ነው ኤርፖርት የደረስኩት። ከዛ ልጆቼ መጥቶ ተቀበሉኝ። ቀጥታ ወደ ጉምሩክ እንሄድ ነው። ጉምሩክ ስንደርስ የሚያግዝ ሰው በፊት ልጆቼ ተከትለውኝ ገብተው ነበረ ስናወጣ የነበረው። አሁን ግን ህጉ ተቀይሯል። ህግ ተቀይሮ ማንም ሰው መግባት አይችልም። ምክንያቱም በስሜ ነው የላኩት። እንደውም ነው በስሜ ባላኩት ኖሮ እስከምል ድረስ ማለት ነው። ድካሙ እነሱ አውጥተው ቢጠብቁኝ ይሻለኝ ነበር። ለምንድነው በሰው እንዳልክ ያደረገኝ? ሰውየው ባንቺ ሲሆን ብዙ ቀረጽ አትከፊም ብሎኝ ያ ካርጎ ያደረገልኝ ሰውዬ ስላለ ነው እንጂ እንደ ድካሙ ግን በሰው ቢላክ ነው። በጣም ነበር የደከመኝ። በጣም ካቅሜ በላይ ነበር ድካሙ የሆነው። ያው ጉምሩክ ደረስን። ስናናግራቸው ያው እኔ ብቻ ነኝ መግባት የምችለው። ርዝመት እንዳይመስላችሁ ከነሱ ወረቀት ከሚሰጧችሁ ወደ ውስጥ የምትገቡበት ርዝመት ልነግራችሁ አልችልም። ወረቀት ተሰጥቶኝ ወደ ውስጥ ገባሁኝ። ከዛ በኋላ ፓስፖርት ምናምን ደግሞ እነሱ ጋር ትቼ ነበረ። እነሱ ሊያቀብሉኝ አልቻሉም። ፓስፖርትሽስ ሲሉኝ እዛ ክፍያው ቦታ ፓስፖርት አልያዝኩኝም። እንደገና ረጅም በቃ ምን ልበላችሁ እኔ መገመት አልችልም እንጂ በጣም ነው ውስጥ ለውስጥ ርቀቱ ማለት ነው። ከዛን መጥቼ ፓስፖርቴን ወሰድኩ። የ560 ምናምን ብር ነው የከፈልኩት ለእንትን ለቦታ ማለት ነው። ብዙ አላስከፍሉኝም እግዚአብሔር በሚያውቀው። ያንን ከፈልኩኝ። ከዛ ሁሉ ነገር ተጠናቆልኝ ወደ እንትን ነው የሄድኩት ወደ መጋዘን ብዙም ያቆየኝ ነገር የለም። ግን በጣም ቁጭ አልኩኝ። ድካም ነው ቁጭ አልኩኝ። ከአቅሜ በላይ ሲሆን ግን ልጆቼ ደውለው ለምንድነው እኔ እኮ ገና ዛሬ ከኤርፖርት ከቤሩት ነው የመጣሁት እና ብለሽ አውሪያቸው ሄደሽ ዋናዎችን ሲሉኝ የሚመዘግቡትበትን ፕሊስ በእናታቸው አግዙኝ፣ ዛሬ ገና ነው የመጣሁት በጣም ደክሞኛል፣ ፊቴ ያስታውቃል ስላቸው እንደውም ስሜን አውጥተው ወደ ፈታሹ ቦታ ላኩኝ። የሆነች ሴት ናት ወደዛ ላከችኝ። ሰዓት ደርሷል። የምሳ ሰዓት ነው። እያንገራገረች ይኸው ዛሬ ነው የመጣ ገና መግባቴ ነው። ከኤርፖርት ነው ቀጥታ ወደዚህ የመጣሁት ፕሊዝ አፋጥኒልኝ ስላት እግዚአብሔር ይስጣት መልካሙን። ግን ስትመጡ እግዚአብሔር እሱ ሲከተላችሁ በጸሎት ስታስቡ እግዚአብሔርን የሆነ መልካም ሰዎች ያጋጥማችኋልና እሷ መልካም ሴት አጋጠመችኝ። ያው እሷ አየችልኝ ወረቀቴን። ስንት አመት ነው የቆየሽው ስትለኝ 16 አመት
አልመጣሽም ስትለኝ እውነት ለመናገር እዚህ ጋር ዋሻውኝ አልመጣውም ገና የመጀመሪያ ነው የመጣሁት አልኳት። ግን ፓስፖርት የምታገላብጠው ታገኝ ነበር የመጣሁበትን ጊዜ ማለት ነው በ2017 አለችና ያው ወረቀት ሰጠችኝ ፈርማ ወደ ፈታሹ እንትን እቃዬ እንዲመጣ አደረገችልኝ። እቃዬ መጣ ተፈታ ሁሉም ማለት ነው ተፈታ። የሚፈትሹ ሌላ ናቸው የሚገምቱ ሌላ ናቸው። እቃው ተፈታቶ ገማቾች መጡ እሷና ሌላ አንድ ሰው ማለት ነው። አየው እሷ እኮ አለችው ለዛ ለዋናው እሷ እኮ ለሀገሯ ብዙ ነገር ሰርታለች። ስንት አመት እንደቆየ ታውቃለህ? 16 አመት ነው የቆየችው ለሀገሯ ስትል አይ ለልጆቼ ስል ነው እና ልጅ ማለት ሀገር አይደለ እንዴ አለችኝ። እሷ እንደውም ስታስተካከለኝ ማለት ነው ለሀገሯ ስትል እሱ እንዲያዝንልኝ ነው እሷ ያደረገችው። ከዛ እሱ ፈተሸ፣ እቃዬ ወደ ቦታው ተመላለሰ፣ ታሸገ። ከዛ ጠራችኝ። ስንት ቀረጽ እንደምከፊ ታውቂያለሽ አይደለም ምናምን ስትለኝ አላቅም እንግዲህ ያው የተባለውን እከፍላለሁ ምናምን ስላት አትከፊም ማለት የሆነት አልኳት። አዎ አትከፊም በቃ አንቺ ስንት አመት ሙሉ እዛ አገልግለሽ ስትመጪ አትከፊም በቃ ነፃ ነው የምትገቢ ስትለኝ በእውነት እኔ አላመንኩኝም ብላ ወረቀት ሰጠችኝ። ሌላ ቦታ ሄድኩኝ የሚከፈል ቦታ ማለት ነው። እዛ ጋር ያለው ፕሮሰስ በጣም ከባድ ነው። ትወጣላችሁ፣ ትገባላችሁ። ስገቡ ተፈትሻችሁ ነው። እቃ ረስታችሁ ከሄዳችሁ ምናምን ያለው ጥንቃቄው ያለው ፕሮሰሱ ብዙ ነው። ከዛን እንትን አልኩኝ። የመጨረሻ የሆነች የምትፈርም ሴትዮ አለችና እሷ ጋር ደረስኩኝ። እሷ ማለት ክፍያው ስንት እንደተከፈለና ስንት እንዳልከፈለ ነፃ መሆኑና ነፃ ያለ መሆኑን እሷ ጋር ነው ያወቅኩት። የእውነት እሷ ጋርም ስደርስ የምከፍል ነው የመሰለኝ እንጂ የእውነትም ነፃ ነው ብዬ በፍጹም አልገመትኩም። የመሰለኝ እኔ ክፍያው ቦታ ገና ነው የመሰለኝና ልክ እሷ ወረቀቱን ስሰጣት ከኔ በፊት የሆነች ልጅ ነበረችና ትንሽዬ ብዙ ልብስ እቃ አልነበራትም፣ አንድ 3 ሻንጣ ምናምን። እሷም ለካ አልከፈለችም። አንቺ ካልከፈልሽ እንዴት ነው እኛ ደሞዝ የምናገኘው ምናምን እያለች እያጉረመረመችባት ነበረ። ከዛ እሷን ጨርሳላት እቃዋን ሪሲት ሰጠቻት። እቃዋን ልትወስድ ሄደችና እኔም ወረቀቴን ስሰጣት አንቺም አልከፈልሽም ስትለኝ ወይኔ አምላኬ ወይ እንዴት ትወደኛለህ ያልኩት። ለካ ሴትዮዋ አመቻችታልኛለች በቃ እንዳይከፈል በቃ ምንም ነገር ኤሌክትሮኒክስ ምናምን የለውም። ልብስ ምናምን ጫማዎች ነው ያሉት። እንዴት ነው እንግዲህ በቃ ምንም ዝም ነው ያልኳትና እንዴ እናንተ ካልከፈላችሁ እኛ ምን ደሞዝ እናገኛለን ብላ የሆነ አቅራራች ማለት ነው። የሆነ እንትን እንደ እንባ ጠባቂ ነገር ነች። አይ ዶንት ኖ ለምን አልከፈላችሁም ለምንድን ነው ግምት ያልተገመተ የሁሉ እቃ ምናምን ብላ ነው መሰለኝ። ስንት ነው ሻንጣሽ ምናምን ስትለኝ ሻንጣዬን ከዚህ እንደላኩት ነው እኔ 9 ሻንጣዎች ናቸው ምናምን ስላት ተሳስተሻል ግምቱን ተናገሪ ምናምን ስትለኝ 5 ሻንጣ ይላል እዚህ ጋር አለች። ለካ እነሱ እዛ ሲፈትሹት የራሴ ነው የሌላ ሰው የለበትም አንድ ላይ አርጉት ብያቸዋለሁና አንድ ላይ አርገውታልና 5 ሻንጣ ነው የሚለው ስለኝ ኦኬ እንዳልሽው አርጊልኝ አልኳት። ጨራርሼ ወደ እንትን እቃዬን ለማምጣት ወደ ዋናዎቹ ጋር ገባሁኝ። እቃዬ ተገፍቶ ወጣ። ያው ሪሲቱን አሳየኋቸው። ለእንትኖች ለፈታሾች 2500 ብር ከፍያለሁ። ለእንትኖቹ ለእንትን ደግሞ ለመጋዘን 600 በሉት በቃ 10 ብር መልስ ነበረኝ። በኋላ ትመልሻለች ስለኝ ተው በቃ ምናምን ብዬ 600 ነው የከፈልኩት ለመጋዘን ማለት ነው። ፈታሽ 250 ከፍያለሁ። በተረፈ ለእንትን ነው ከዛ ከጉምሩክ እስከ ውጪ ለሚያደርስልኝ መኪና ስንት ነው የከፈልኩት? 2000 መሰለኝ እርግጠኛ አይደለሁም። 2500 ከግቢ መኪና መግባት አይችልም። 2500 ከፍዬ እዛ መንገድ ላይ መኪና ነበር እኛን የሚጠብቅ እዛ መኪና ላይ ተጫነ። ብቻ በአጠቃላይ ምን ልበላችሁ 10,000 የሚሆን ነገር አልከፈልኩም በፍጹም። ውስጥ ምን በቃ እምላችሁ ውስጥ የከፈልኩት 2500 እና 600 ብር ነው የከፈልኩት። ያ የመኪና የትራንስፖርቱ ከአዲስ አበባ ከጉምሩክ ከአዲስ አበባ ናዝሬት እስከሚደርስ ድረስ እንደው ግፋ ቢል እንደው 7-8 ሺህ ብር ነውና
እንደሚወራ በፊት እኔ እንደምሰማው በጣም ነው የሚያስከፍሉት ብር፣ በጣም ቀረጽ ነው ምናምን፣ ወረፋ ምንም ነገር አልነበረም። እኔ ከድካሜ የተነሳ ነው እስከ 8 ሰዓት ምናምን ጨርሻለሁኝ። ግን በጣም ደክሞኝ ነበረ። ግን የሚወራው ነገር ብዙ ነው የሚያስከፍል ቻንስ ይሆናል። ሌላውም እንደዚህ ያስከፍላን ምናምን እያለ ሮሮ የሚያወራው ከፍሎ ነው እንጂ ሳይከፍል አይደለም። ግን እኔ ያጋጠመኝን ነው አሁን እኔ የምነግራቸው የሌላውን ሳይሆን እኔ እንዴት ነው ያጋጠመኝ ያለው ነገር ይሄንን ይመስላል። መልካም ሰው አጋጥሞኝ እንግዲህ ሁሉን ነገር አጠናቅቄ ወደ ሀገሬ ገብቻለሁ። ይሄ ነው ያለው ነገር።